ተረጋጉ። የሲኦሲ ምዝገባ በጣም ብዙዎቻችሁ እንዳስጨነቃችሁና በጣም ቅሬታችሁን እያቀረባችሁ እየጮኻችሁ ትገኛላችሁ ማለት ነው። ይህ የእናንተ ብቻ ችግር አይደለም፣ የሁሉም ተማሪ ማለት ነው። የአብዛኛውን ተማሪ ችግር ነው ማለት ነው። እንግዲህ የብዙ ተማሪዎች እንግዲህ አይዲ ያልተላከላችሁ እንዳላችሁ አያውቃለሁ። ከዛ በተጨማሪ ደግሞ የተመዘገባችሁ ተማሪ ደግሞ ስፔሻሊ የመጀመሪያውን አይዲ ተጠቅማችሁ የተመዘገባችሁ ተማሪዎች ደግሞ የእናንተ ስምና የአባታችሁ ስም ትክክለኛ ስም እንዳላመጣላችሁ የሚታወቅ ነው። ይህ የብዙዎች ተማሪ ቅሬታና ጩኸት ነው ማለት ነው። ስለዚህ አይ ቲንክ ሲስተሙ ተዛብቷል ማለት ነው። ምናልባትም አዲስ ነገር ሊኖር ይችላል። ይህ ነገር ሊስተካከል ይችላል። ነገር ግን እናንተ አትጨነቁ። የተወሰነ ተማሪ ብቻ አይደለም፣ የሁሉም ተማሪ ብላችሁ መውሰድ ትችላላችሁ። ስለዚህ ይህ ችግር ይፈታል። ስለዚህ ምክንያቱም በዚህ መፈተን ስለማይቻል ትክክለኛው የሁሉም ተማሪ በትክክለኛው ሬጂስተር አድርጎና ተስተካክሎ ነው ወደ ፈተና የምንገባው ማለት ነው። ስለዚህ ይስተካከላል። ተረጋጉ። አይዲ ያልተለከለላችሁም ሊላክላችሁ ይችላል። እንዲሁም ደግሞ የስንት ስህተት ያለባችሁም ያው ከሰኞ ጀምሮ እንግዲህ ቅሬታዎች ስለሚቀርቡላቸው ለጤና ሚኒስቴር ማለት ነው። ስለዚህ ይስተካከላል ማለት ነው። ስለዚህ ተረጋጉና ዝግጅታችሁን ጀምሩ። ሁሉም ነገር ይስተካከላል ማለት ነው። ምክንያቱም የዚህ ሁሉ ተማሪ እንግዲህ ኦልሬዲ የሁሉም ተማሪ ስለሆነ የተወሰነ ተማሪ ብቻ ስላልሆነ ማለት ነው። ስለዚህ አይዲ ያልተላከላችሁ አትጨነቁ፣ ይላክላችኋል ማለት ነው። ካልተላከላችሁ ከሰኞ በኋላ ያው ቅሬታው ስለሚደርሳቸው ማለት ነው ይስተካከላል።